ድረስ ለድሬዳዋ ጸጥታ አስከባሪዎች በሙሉ እንዴት አድርጋችሁ ነው ያሰለጠናችኋቸው? ምን አይነት ፖሊሶች ናቸው? ምን አይነት ትራፊኮች ናቸው? አንድ ቀን ከጓደኛዬ ጋር ድሬዳዋ ፈታ እያልን የሆነ ግሮሰሪ እየጠጣን እና ትንሽ ሞቅ ብሎናልና አስተናጋጇ 3 ጠርሙስ ከሌላ ቦታ ታጨመረች። እኛ ባላየን ሞቅ ብሏቸዋል ብላ እና ሂሳብ ስንከፍል ይሄን ያህል ቢራ ነው ምናምን ነገር አለች። ከዛ አንድ ጓደኛዬ ይቸኩላል። እንዴት እንደዚህ ታያለሽ? ያ ነው አይደለም እያመጣሽ እያሳየሽን አይደለም ወይ? ልጅቱን ይመታታል። በዛው ግርግር ተይዘን ፖሊስ ጣቢያ እንሄዳለን። ምን እንዳሉን ታውቃላችሁ? ፖሊሶቹ ቁጭ አደረገን። ቁጭ በሏል። እናንተ እየተዝናናችሁ ነው፣ እናንተ ፈታ እያላችሁ ነው። ልጅቱ ግን እያስተናገደች ነው። እህታችሁ ብትሆን እቤት የታመመች እናት ቢኖራት ልጅ ቢኖራት ቤት ኪራይ ጎሎባትስ ቢሆን አሁን የሶስት ቢራ ምን ችግር አለው? እናንተ እኮ በቃ እየተዝናናችሁ፣ እሷ ግን ተቸግራ ቢሆንስ? እህት ብትሆንስ? አሁን ለሶስት ቢራ እንዴት ትመታታለህ? እኔ ማሰር እችላለሁ፣ ግን እናንተ መንገደኞች ሹፌሮች ናችሁ፣ ደክሟቸዋል፣ አላደርገውም ማለት። ከዛ ልጅቱ ስትጠየቅ ከዛ ይቅርታ በቃ ጸጸትን። መምታት ይችል ነበር፣ ማሰር ይችል ነበር። መክሮ ነው የለቀቀን፣ መክሮ። ከዛ በኋላ ልጅቱ እንደገና ስንወጣ ይቅርታ ልጅ አሳድጋለሁ ቤት ውስጥ እና በቃ ቤት ኪራይ በጣም እንደዛ አርጎኝ ነው በቃ ይቅር አርጉልኝ አለች። ከዛ በኋላ ጓደኛዬ ምን 2,000 ብር አውጥተን ሰጥናት። አንድ ፖሊስ ከሚያስር ከሚደበድብ መክሮ እንደዚህ ቢለቅ ሁሉም ሰው ከጥፋቱ ይማራል። ክብር ይስጥልኝ ለድሬዳዋ ፖሊስ፣ ለድሬዳዋ ትራፊክ፣ ለሰው ያላቸው ሪስፔክት እንዴት እንደምወዳቸው እግዚአብሔርን መቤቴን። የድሬዳዋ ፖሊስ በጣም እናመሰግናለን። ከልብ እወዳቸዋለሁ።